በጣም ጥቂት ጳውሎስ በጸሎቱ ቻሌንጅ ያረጋቸዋል ሰዎችን በጸሎቱ ቻሌንጅ ያረጋቸዋል የኔን ዓለም ለቅቄ በእኔ ህይወት ክርስቶስ እንዲኖር መፍቀድ ቀላል አይደለም እግዚአብሔርን ደስ ማሰኘት it's a crucifixion ቶታሊ ለራሴ እየሞትኩኝ ለእርሱ መኖር መጀመር ክሮስ ነው ቀላል አይደለም ሰውየው ሲጸልያት ግን ዝም ብሎ እንዴ ብሏት ያለፈ አይመስልም ብሏት ያለፈ እኮ ነው የሚመስለው ህይወታቸውን እኮ ነው እየጸለየ ያለው አሳልፎ እኮ እየሰጣቸው ነው ገንጥሎ ከዓለም አውጥቶ እኮ የእግዚአብሔር ፈቃድ ላይ እየጣላቸው ነው ሰዎቹን እግዚአብሔር በእናንተ ይደሰት እኮ እያለ ነው ከዚህ በላይ ምን ረፍት አለ ለኛ ምን ረፍት አለ ከዚህ በላይ ክብር ለመንፈስ ቅዱስ ይሁን ምን ያስደስታችኋል እናንተ እግዚአብሔር በእናንተ ተደስቶ ሰማይ ፈገግ ቢል ተደሰትኩ ቢል የእግዚአብሔር ደስታ እኮ ኃይል ነው የእግዚአብሔር ደስታ እኮ ጉልበት ነው እግዚአብሔር ባንተ ደስ ሲለው እኮ ምንም ብታገኝ እንደዛ አይነት አቅም አታገኝም እግዚአብሔር እኮ የጸለይክ ቀን በፊቱ የሆንክ ቀን ያ የእግዚአብሔር መዓዛ ባንተ ላይ ሲመጣ ከዓለም ተለይተ እርሱን እየመሰልክ የኖርክ ቀን የሚሰማ ኃይል የሚሰማ ሰማይ ተሰብሮ ይወድቃል ብትባል ሾልክ ይሄዳል ነው ብትል ፍርሃት የሚባል ውስጥ አይቀመጥም ቀና ብለን የምትሄደው አትደነግጥም የእግዚአብሔር ደስታ ኃይል ነው ቀና ያረጋል ትተማመንበታለህ ሲደሰትብህ አፌክት ያረጋዋል አቲቲዩድህንም አረማመድህንም አፌክት ያረጋዋል ውስጥህ ቀና ይላል ምንም ላይ ኖር ይችላል እርግጠኛ ነህ የሚቀጥለው ነገር ላይ እንዳለ ዘላለም ሰኪውርድ እንደሆነ እርግጠኛ ነህ የእግዚአብሔር ሲደሰትብህ ኃይል ታገኛለህ ደስ እያሰኛችሁት እንድትኖሩ እጸልያለሁ በእናንተ እግዚአብሔር እንዲደሰት ምን አይነት ሐዋርያ ነው እውነተኛ የቤተ ክርስቲያን እረኛ ነው ይሰው በእውነት ለመንጋው የሚራራ ሰው ነው ይራራል ይደሰት በእናንተ ይላል ፔንፉል ሊሆን ይችላል መንገዱ መጨረሻው ግን ክብር ነው ደግሞም በእውነት ነው ምላችሁ ማንንም አጠገባችሁ ቢሆን እግዚአብሔር ከእናንተ ጋር ሲሆንና በእናንተ ሲደሰት የሚሰማችሁን አይነት ስሜት አይሰማችሁ ማንንም ከእናንተ ጋር ቢሆን ማንንም አብሮ ቢቆም ማንንም ካንተ ጋር ነኝ አይዞ ቢልህ እግዚአብሔር አብሮ ሲኖርስ ዓለም ሁሉ ቢክደው እስቲ አሜን በሏ ዓለም በሙሉ ኢየሱስን ይዩት እስቲ ኢየሱስን ይዩት ከኢየሱስ ውጪ የለንም እኛ የመጨረሻችን ኢየሱስ ነው ብቻውን እኮ ነው ብቻውን 12 እኮ ቲፎዞ ምናምን ደጋፊ እኮ አይደሉም ጠርቶ እኮ ነው ራሱ ኑ ሊያድናቸው ነው የጠራቸው እንዲጠብቁት አይደለም የጠራቸው ጴጥሮስ ምን ይጠበቃል እንጂ ምን ይጠበቃል እንደዚህ ነው ፈሪሶ እየጠርቶ ኮሽ ሲል ብን ምንም ሳይፈጠር አንተ ምንም ሳይፈጠር ሶስት የተዋሸ ኢየሱስ ታውትኛው መንፈስ ቅዱስ ተሞልተ ነው መንፈስ ቅዱስ አንሞላ ማለት ነው ጴጥሮስ ከሐዋርያት ሥራ ምዕራፍ 2 በኋላ ነው ሰውየው ነው ግን ኢየሱስን ይዩት ብቻውን ነው ብቻውን ለቄሳር መልእክት ይልካል ሂዱና ለዛች ቀበሮ ንገሯት ይላል ሊገሉት ሲመጡ ገና 11 ሰዓት ነው በቀን የሚመላለስ አይፈራ ቀና ብሎ እኮ ነው የኖረው ቀና ብሎ ያባቱ ደስታ እላዩ ላይ አለ አይደነግጥም ያባቱ ደስታ እላዩ ላይ አለ ፍርሃት የምትባል ነገር የለችው ድንጋጤ የሚባል ነገር የለው በጣም በትህትና ጠገባቸው እግዚአብሔር ብቻ ባንተ ይደሰት በሉት ምን ማለት መሰላችሁ እግዚአብሔር ደስ ሲለው ብዙ ነገር ሊከፋው ይችላል ብዙ ሰው ሊከፋው ይችላል እግዚአብሔር ባንተ ደስ ካለው አንተም ልትበሳጭ ትችላለህ ባይዘው እግዚአብሔር ባንተ ደስ እንዲለው ምክንያቱም ያስክድሃላ ያስተዋሃላ ኮምፎርታብል ዞንን ይበጠብጥብሃላ ተመቻችተ የተቀመጥክበትና የሚረብሽብህ ያስከም በሙሉ ያስጥልሃል እንትኑን ተሆነ ደስ እንዲለኝ ይልሃል አረ ጌታው ይወደዋል ልቀቀው እኔ እንድደሰት ነው የምትፈልገው ልቀቀው ይልሃል አንዴ በጣም በእርግጥ ስለመታመን በጣም የቆየች ምሳሌ ናት በጣም ወዳታለሁ ምሳሌዋን በጣም የቆየች ናት ምናልባት በትክክል ካልተናገርኳት አንዱ ገደል ላይ ተንጠልጥሎ አሉ
ሐረግ እንደዚህ ጠፍሮ ይዟል አሉ። እግዚአብሔር አድነኝ ይላል። መጣ እግዚአብሔር አሉ አድንሃለሁ አሉ። እኮ አድነኛ ሲለው ልቀቀው አሉ። ገደል ላይ አንድ ግንት ላይ ተንጠልጥሎ ገደል እኮ ነው ልቀቀው አሉ። እንዳድን ከፈለክ እንዴት አድርገን ነው የምንለቀው? ተባብረን ነው የምንለው እኛ። እሱስ ብቻዬን ነው የሚለው። ብቻዬን አልለቀውም ካልክ በቃ ውጣ ይልሃል። በቃ ስትለቅ እጅ ሲደክመው ጥራኝ ይልሃል። ይራራልናል ደግሞ እኮ እምቢ ብሏል ብሎ እኮ አይተውህም። እስኪ ደክም ጠብቆ ፌንት ስታረግ ይመጣና ደግፎ ያወጣና ቀዝቀዝ አድርጎ አንቅቶ አድኛለሁ ብሎ ደግሞ ይሄዳል። አይተውንም። እንደ ሰው መሃል መንገድ ላይ አይጥለንም። እንደዛ ቢሆን ኖሮ ማንም እዚህ ቤት አይመጣም። ስሙ ለዘላለም ብሩክ ይሁን። በእውነት እርሱ በእኛ ሊደሰት ይገባል። በእውነት ያረገልን ነገር ብዛት ይቆጠራል እንዴ? በህይወት ማኖሩ አይበቃም? የዘላለም ህይወት መስጠቱ፣ አንድ ልጁን ከቅፉ ገንጥሎ እኔ ለዘላለም ለማኖር ልጁ ላይ ሞት መፍረዱ አይበቃውም? እሱን ለማስደሰት እኔ ባስደስተውን እየዋልኩለት ነው። አሁን እግዚአብሔር በእኔ ቢደሰት ፌቨር እያረኩለት ነው አይደለም? በፍጹም ይገባል። በእኔ ቢደሰት እንደውም ሲያንሰው ነው። ሌላም ማረግ ከተቻለ ብንሆንለት። ጳውሎስ እንደዚህ ይላል፣ ተንበርክኮ ይለምናል። በወንጌል እውነት አምናችሁ ተስፋ አግኝታችኋል? አዎ። የዘላለም ህይወት ገብቷችኋል? አዎ። እምነት ጀምሯችኋል? አዎ። ርስት በሰማይ ላይ ብላችኋል? አዎ። እንግዲያው ያስደሰታችሁት ኑሮ በሰማይ ርስት ካለ፣ አዎ። እግዚአብሔር የጠበቀልኝ ከተማ አለ ካልካው፣ ተስፋ አለኝ ካልክ፣ አዎ። እንዴ አስደስተ መኖር ታዲያ እንዴት ይከብዳል? ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ከዛ አንድ ነገር ብቻ ልንገራችሁ በቃኝ። ከዛ የሚቀጥለው ሳምንት ላይ እማነሳው ሐሳብ ይኖራል። እሱ ትምህርተ ክርስቶሳችን ላይ እንቀጥላለን። እቺ ፕሬየሩ ናት። ጸሎቱ ብቻ ነች ዛሬ። ቁጥር 13 እና 14 ላንሳላችሁ። እንደዚህ ይላል። ዋው! ስለ አብ ነው የሚያወራው። ስለ አብ እርሱም ይላል። ከቁጥር 15 በኋላ ስለ ኢየሱስ ነው የሚያወራው። ቁጥር 8 ላይ ስለ መንፈስ ቅዱስ ነው የነገረን። ቁጥር ይኸውላችሁ 13 ላይ እርሱ የሚለው አብን ነው። ከጨለማ ስልጣን አዳነን። የአብ ስራ ነው ይላል። ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ለእርሱ ከዘላለም እስከ ዘላለም ክብር ይሁን። አፈለሰን የሚለው ከአንደኛው ጋር ሪሙቭ አረገን፣ ሙሉ በሙሉ ጠርጎ አወጣን ነው ባይዘው እና ሌላ ቦታ ነን ነው ጳውሎስ እያለ ያለው። በክርስቶስ የማዳን ሥራ አለ። አዎ አብ ምንድነው የሰራው ይላል ጳውሎስ። ኢየሱስ ሞተልን መስቀል ላይ። አብ በልጁ ሞት ምንድነው ያደረገው? ጥላውንን ከአንዱ ቦታ አጥፍቶ የሆነ ቦታ አስገባው። ወደሚወደው ወደ ፍቅሩ ልጅ መንግስት አፈለሰን። ይሄ ጉባኤ የፈለሰ ጉባኤ ነው። ፈልሳችኋል ወደ ፍቅሩ ልጅ መንግስት። ይሄንን መንግስት ጳውሎስ ምን ይላል? የፍቅሩ ልጅ። እንደ ኢየሱስ የሚወደው የለውም አብ። የሚወደው ልጅ በልጁ የመሰረተው መንግስት አለ። ወደ ፍቅሩ ልጅ መንግስት በምን አፈለሰን? በልጁ የቤዛነት ሥራ። ልጁን መሃል ላይ እግዚአብሔር ዋጋ አርጎ እግዚአብሔር በልጁ ከፍሎ አይደል? እንደሱ አይደለ? ልጁን በደዌ ያደቀው ዘንድ ፈቀደ ይልና ከሕያዋን ምድር በግፍ ተወገደ ይላል። ልጁን አባት ከፍሎ አፈለሰን። ትራንስሌት አረገን፣ ወደዚህ ገለበጠን። ተረጎመን አይደለም፣ ገለበጠን። ሌላ ዓለምን ያላችሁት የዛ አይነት ሁኑ። የገባችሁበት አይነት ዓለም ሁኑ። የድሮ አትሁኑ። ተለውጣችኋል፣ መታችኋል። በክርስቶስ የቤዛነት ሥራ ፈልሰን የገባንበት መንግስት አለ። በክርስቶስ ኢየሱስ የመስቀል ሥራ፣ በመስቀል ላይ በፈሰሰው ደም እግዚአብሔር በቤዛነቱ ሥራ፣ ቤዛነትን ምናልባት ዛሬ ጊዜ ስላሌለ አላወራውም። ሌላ ኖርማሊ ቁጥር 22 ላይ ስለሚያነሳ ያን ያነሳዋል። በጣም ሰፊ ነው አይደል? ቤዛነት ቤዛውንን ዋጀን። ይሄ የግሪክ ቃላት ናቸው አይደል?
የባሪያ ንግድ የሚከናወንበት የባሪያ ገበያ ቋንቋ ነው። አጎራ፣ አጎሪዞ፣ ኤክሳጎሪዞ፣ ሉትሮ፣ አፖሎትሮሲስ የሚሉ ቃላቶች አሉ። እነዚህን በሙሉ ቤዛነት ነው። አንድ ቀን እናወራለን። እንዴት አይነት ነገር መሰላችሁ? ማመስገኛችሁ ይሄ ብቻ ነው የሚሆነው። በእውነት ስላበላኸኝ አትሉትም። ባታበላኝ ችግር የለውም። ምን አይነት ስራኔ ሰራህልኝ፣ እንዴት አይነት ዕዳን የተከፈለልኝ። ኢየሱስ የባሪያ ገበያ ገብቶ የባሪያውን ዕዳ ከፍሎ ባሪያውን ይዞት ወጥቶ በአባቱ ቀኝ ያስቀመጠው ነው ቤዛነት። አጎራው ገበያው ነው። ባለጠጋው ሰው የስሌቭ ማርኬቱን አክሰስ አረገው ነው አይደል? አጎሩ ይዞ ባለጠጋው ሰው የገባና ቁጭ አለ። እኛ ታስረን ቆመን እያለ ኢየሱስ ሊገዛን ገብቶ ቁጭ አለ። ስዕሉ ምንድነው? ባለጠጎች አሉ ባሪያ ለመግዛት የገቡ፣ እነሱም አልገብቶ ቁጭ አለ። የመስቀል ሞቱ አንድ አይሁዳዊ ወጣት ከ6 ሰዓት እስከ 9 ሰዓት ተንጠልጥሎ አይደለም ገበያ ገባ አለ ጳውሎስ። ስሌቭ ማርኬቱን አክሰስ አረገው አለ። ሲሞት ገብቶ ቁጭ አለ ይልና ባሪያው ላይ ሻጩ ዋጋ ሊያወጣበት ሲል ከገዢዎች መሃል እጁን ብድግ አረገ። የባሪያ ንግድ የገበያውን ስርዓት ሰብሮት ማለት ነው። ዋጋ ሲወጣ ነው አይደል በተጠራው ዋጋ ገዟለሁ የምትለው። መነሻ ጠብቀ እኮ ነው የምታወጣው። ኢየሱስ መነሻ ሲያወጣ ነው እጁን ያነሳው። እገዛዋለሁ አለ። በምን ሲሉት በደሜ። ሉትሮ የሚለው ራንሰም ነው። በደሙ በተደረገ ቤዛነት እንዲያው በጸጋው ጸድቀዋል የሚለው በደሜ ሲል የትኛውም ባለጠጋ በየትኛውም ዘመን ለየትኛውም ባሪያ ሊከፍል ከሚችለው በላይ ኢየሱስ ለኔ ከፍሏል። ይሄንን ዋጋ ማንም ሊያሻሽለው አይችልም። ከዚህ በኋላ ንግድ ውስጥ አልገባም። ኢየሱስ አንዴ ዋጋ ሰቀለ። ገበያው ይበተናል በደሜ አለ። ደም ውስጥ ይወጣል እከፍላለሁ አለ። ደሜን እሰጣለሁ አለ። ያው የኢየሱስ ደም ለሰይጣን ተሰጥቶት አይደለም የወጣው፣ ለእግዚአብሔር የጽድቅ ባህሪ ነው ደሙ የተከፈለው። ቤዛነቱ እሱ ነው። ሰይጣንና ኢየሱስ አይደሉም ያወሩት፣ አባትና ልጅ ናቸው ያወሩት። ይሄ ሰውዬ ያንተን ጽድቅ አጉድሎ ነው የወደቀው። ለዚህ ሰውዬ የሚገባውን ጽድቅ ለአንተ ክብር መልሼ እከፍላለሁ። ይሄ ሰውዬ ነፃ እንዲሆን እኔ የሱን ዕዳ እመልሳለሁ አለ። እስቲ አሜን በሏ። ስለዚህ ኢየሱስ ለአባቱ ደሙን ሰጠ። ስለዚህ ነው ኤደን ገነት ላይ የሚገለባበጠው ሰይፍ ኢየሱስን የታረደ በግ እኮ እሱ ጋር ነው የቆመው ሰይፉ። በሩ ላይ ደሙን ቀባ። ደም ምልክት ተደርጎብህ የእግዚአብሔርን ጽድቅ የሚመጥን ልብስ ለብሰህ ትገባለህ። ስለዚህ እግዚአብሔር ጥላውን ለዘላለም የሚያኖረው በሚሰራው ስራ ሳይሆን በኢየሱስ ደም ነው። ስራው የእምነት ውጤት እንጂ መዳኛ አይደለም። እግዚአብሔር ማንንም ሰርታ አምጣና ዳና አላለም። በልጄ ስራ እመን አድነሃለሁ አለ። የኢየሱስ ደም በሩ ላይ ተቀብቷል። ስለዚህ ስትገባ የኢየሱስ ደም ላይ ይቀመጣል። እግዚአብሔር በሱ ጽድቅ መጠን ክፍያው የልጁ ደም ነው። የሚመጥን ክፍያ ተከፈለ። ስለዚህ ኢየሱስ ደሙን ለአባቱ አቀረበ። ሰይጣን የለበትም እዚህ ውስጥ። ሲጀመር ወተን ያገኘን ሰይጣን ባለቤታችን አብ ነው። ስለዚህ ኢየሱስ ያለንበት ነው የመጣው። ጥላውንን ሪስቶር ለማድረግ ሰፈሩ ነው የመጣው። ሰምታችሁኛል? ያለንበት ሰፈር መጣ፣ ሰው ሆነ። እሱ ያለበት ለመውሰድ እኔ ያለሁበት ነው የመጣው። ና ልጄ አይደለም ያለ ወርዶ ነው ይዞኝ ሄደው። የቤዛነት ስራ ማለት አዲስ ኪዳን እሱ ነው። በቃ መሃሉ እሱ ነው። ኢየሱስ ሰው የሆነው ያንን ለመስራት ነው። አጋንንት ለማውጣትና ስለመፈወስ አይደል። እሱ እግረ መንገድ የተደረገ ነው። እሱ ነው ደቀ መዛሙርቱም የቀጠለ ነው አልኩ። የቤዛነት ስራ ግን ሌላ ሰው መጥቶ ሊሰራል አይችልም። ከግብጽ ወደ ከነዓን ሙሴ አላወጣም ቢል ችግር የለውም። እግዚአብሔር ሌላ ሰው አስነስቶ ያወጣል። ዳዊት ፍልስጤምን ምናንም ቢያልዋጋም ቢል ችግር የለውም። ሌላ ሰው ይቀባልሃል። ኢየሱስ አልመጣም ካለ አትድንም። የትኛውም በመተካ ይሰራል። የኢየሱስ አይደገምም። ኢየሱስ ብቸኛ ነው። ስለዚህ ኢየሱስ ደሙን ከፈለ። ከዛ መጣና ሰበረው። እንትኑን ይሄ ታስሬ የቆምኩበትን ኬጁን ገነጠለው። ሰንሰለቴን በጣጣ አራግፎን አውጣለኝ። እጄን ያዘኝ። ኤክስ አጎሪዶስ የሚለው ኤክስ ማለት አውት ኦፍ ነው በግሪክ። ስለዚህ ገበያ ገባ፣ እዳይን ከፈለ። እጄን ይዞ ከገበያ ይዞኝ ወክ አድርጎ ወጣ። እያየኝ ማለት ነው። እንትን ሻጬ ባዶን የሸኘው ባይዘው ለአባቱ ከፈለ። እኔን ይዞኝ ከገበያ ወጣና ዝም ብሎ አይደለም የለቀቀኝ። በጌታ ሆንኩኝ ወይንም በአብቀኝ ያስቀመጠኝ ወይንም የዚህ መንግስት አባል አረገኝ። እግዚአብሔር በልጁ ደም ከሆነ ቦታ ሪሙቭ አድርጎ ከሆነ ቦታ አጥፍቶ የሆነ ቦታ አድርጎሃል። ጎናችሁ ያለው ሰው እንደተፈታ ሰው ኑር በሉት።